ውድ ተመልካቾቼ ወንድሞቼ እህቶቼ እናቶቼ አባቶቼ እንኳን ደስ አላችሁ እንኳን ደስ አለን። እንግዲህ የአድዋ ፋይት ኢቲኤፍሲ በበላይነት አጠናቅቄ ወርቁን አፈፍ አድርጌዋለሁ። አብራችሁ ለደገፋችሁ ከልብ አመሰግናለሁ። ለእናቴ እንዲሁም ደግሞ ለእህቶቼ ለጓደኞቼ ከልብ አመሰግናለሁ። በተጨማሪ ደግሞ ካናዳ ለሚገኘው ማናጀር አብዱ ሙስጠፋ ከልብ ማመስገን እፈልጋለሁ። ይሄ ድል የኔ ብቻ ሳይሆን የእናንተ ብቻ ነው። አሰልጣኞቼ፣ የክለብ ጓደኞቼ ሁላችሁንም ከልብ ማመስገን እፈልጋለሁ። ክበሩልኝ፣ እግዚአብሔር ይስጥልኝ። አመሰግናችኋለሁ። ቪቫ መስፍን ሜክ ኢትዮጵያ ግሬት አጌን። ፍሬ እየገባሽ እዚህ በጣም ኮንግራትስ አኩርተናል። በእውነት ሁለተኛ ተከታታይ ኖካውት ነው። ከዛ ደግሞ በጣም እንደ ኢትዮጵያዊነታችን ሩት ስናደርግልን ነበር። እንዴት ነበር አጠቃላይ የነበረው ነገርና ምን ተሰማ? ሁለት ተከታታይ ፋይት ሁለት ኖካውት፣ በተለይ ይሄንኛው ከውጪ ሰው ነውና ምን ተሰማ? በጣም ደስ ብሎኛልና የደጋፊዎች ድባቡ ደግሞ የሚገርም ነበረ። በቃ የእናንተ ሞራል ነው እንደዚህ ያደረገው። በኖካውት ብለህ ነበር። ሁለተኛ ጊዜ ቃልህን ጠብቃል። አዎ እየቀጠለ ቃላችንን ጠብቀን እናስኬደዋለን። ኢቲኤፍሲ በእውነት በጣም ነው ያኮራኔ። ስላገኘው ደስ ብሎኛል። መልካም እድል ከዚህ በኋላ ባለው ጉዞ በሙሉ እጅግ አድርጌ አመሰግናለሁ። የፈለጋችሁትን ነገር በሉ። ያሚ ይሄንን ጨዋታ ተዘርፋለች። በኢትዮጵያ የመጀመሪያው የሴቶች የሞይታይ ውድድር የሆነው ጨዋታ ላይ ውጤቷ ተዘርፋለች። ሁላችሁ ምንም አይነት ፕሮፌሽናል ጨዋታ አድርጋ የማታውቀው የአምላክ ስራ ያሚ ለኔ በቃ አሸናፊዋ እሷ ናት። አሳምና ነው ያሸነፈችው። ዳኞች በሰጡት ውጤት ግን በድምሩ ያሚ 86 ስታገኝ ዛሃራ 89 በማግኘት የውድድሩ አሸናፊ ተደርጋለች። ውድድሩ ለ3 ዙር ነው የተካሄደው። በተለይ ሶስተኛው ዙር ላይ ዛሃራ ልትዘረር ምንም አልቀራትም። ኢቭን ኮሜንታተሮች ሁላ ሳይቀሩ አድሎ ሲያደርጉባት ነበር። የዛሃራን ስም ብቻ ነው መሰለኝ የሚያውቁት። እየተቀጠቀጠችም ዛሃራ እያጠቃች ነው ነበር ሲሉ የነበረው። የምሬን ነው የምላችሁ። ከፈለጋችሁ ፋይቱን ተመልሳችሁ እዩት። ያሚ ተዘርፋለች። አረ ረቢቅ ምን ጉድ ነህ አንተና ኖካውት ግን ምንድነው ዝምድናችሁ? ከዚህ በፊት ኢቲኤፍሲ ዋንን በዝረራ አሸነፍክ ዝም አልን። ያሁኑ እኮ ኢንተርናሽናል ጨዋታ ነው። እዛ ላይ አንድም ቀን ተሸንፎ የማያውቅ የሳውዝ ሱዳን ሻምፒዮን ነው ስቴፈን። እራሽ እሱንም በዝረራ። ለማንኛውም ይመችህ ረቢቅ፣ ትልቅ ቦታ ደርሰ አገራችንን በሞይታይ ስፖርት እንደምታስጠራ ተስፋችን ሙሉ ነው። ዛሬ ሪል ፋይት እናያለን ብላችሁ የጠበቃችሁ ሰዎች እርማችሁን አውጡ። በጆኒና በሴዶ መካከል የሚደረገው ፋይት ድራማ ነው። ሁላችሁም እርማችሁን አውጡ። ሁላችሁም እንግዲህ የሴዶ ደጋፊ የሆናችሁ ይሄንን እውነት እንግዲህ መራራ እውነት መዋጥ አለባችሁ ማለት ነው። ፋይቱን ግዴታ በታዩትም ባታዩትም ጆኒ ነው የሚያሸንፈው። ጆኒ የሚያሸንፍበትን ምክንያትና የተደበቀው ሚስጥርን ልንገራችሁ። ጆኒ ከኢትዮጵያ ውጭ ሁላ ሻምፒዮን የሆነ ልጅ ነው። እስከ ብራዚል ሄዶ ሻምፒዮንነቱን ያረጋገጠ ልጅ ነው።
ታይላንድም ላይ በቀጣይ ዓመታት የሚደረጉ ትልልቅ የሻምፒዮን ውድድሮች አሉ። ጆኒ እንግዲህ እዛ ፋይት ላይ ቀርቦ በጁጅትሱ ዘርፍ ማለት ነው ታለንቱን አሳይቶ ለሀገራችን ኢትዮጵያ ክብርና ዝናን ያመጣል ተብሎ የሚጠበቅ ልጅ ነው። ይሄ የሚጠበቅ ልጅ ደግሞ በማሰር ነው ያለው፣ በጌች ስር ነው ያለው ማለት ነው። ጌች የዚህ ልጅ ስፖንሰር ነው። ልብ ብላችሁ አድምጡ። ጌች የጆኒ ስፖንሰርም ነው። ጆኒ የሚሰራውም እንግዲህ ጌች ስዊት ቦክስ ውስጥ ነው ማለት ነው። ሶ እዛ ሻምፒዮን የሆነ ሰው ብቻ ነው እንግዲህ ውጭ ሀገር ሄዶ መወዳደር የሚችለው። ሴዶ ይህንን ማድረግ አይችልም። ምክንያቱም ባክግራውንዱ ላይ ምንም አይነት የፋይት ልምድም ሆነ ሻምፒዮን ሆነ ያለፈባቸው ጌሞች ስለሌሉ ጆኒ ነው እንግዲህ የሻምፒዮንም ተሞክሮ ልምድም ያለው ማለት ነው። ከሀገር ውጭ ለሚደረጉ ፋይቶች መቅረብ የሚችለው ጆኒ ነው። ጆኒን ይዞት ሲሄድ እንግዲህ ጌች ውጭ ሀገር ላይ ብዙ ሚሊዮን ዶላር ወደ ካዝናው ይገባል ማለት ነው። ሶ ዛሬ ጆኒ ተሸነፈ ማለት ሴዶ አሸነፈው ማለት ወደ ውጭ ሀገር ሄዶ ጌች የሚያገኘው ብዙ ሚሊዮን ዶላሮች ብሮች ከሰሩ ማለት ነው። ለዛስ ሴዶ የ1 ሚሊዮን ብር ጊፍት በመቀበል ከጌች ማለት ነው ለመሸነፍ ተስማምቶ ነው የሚገባው። ሪል ፋይት እንዲመስላችሁ ጌሞቹ ይደረጋሉ፣ ግን ትክክለኞቹ ጌሞች ከሴዶና ከጆኒ ውጪ ያሉ ፋይቶች መጀመሪያ ላይ የምናያቸው ፋይቶች ሲሆኑ ትክክለኛ ፋይቶች ሪል ፋይቶች ሻምፒዮን አንዱን ሻምፒዮን የሚሆንባቸው ሪል ፋይቶች እነሱ ናቸው። ከነሱ ውጪ ግን የሚደረገው መጨረሻ ላይ ሁለቱም የሚያደርጉት ጌም እንግዲህ የቢዝነስ ጌም ነው። ታው ይሄ ነው ማለት ነው። ሴዶ ያሸንፋል ብላችሁ የጠበቃችሁ ሰዎች እንግዲህ ከዚህ እውነት ጋር ተጣሉ ማለት ነው። ሀሳብ አስተያየት ያላችሁ ተነጋገሩበት። ይመቻችሁ። ጋይስ ረቢቅ አሸንፏል። በመጀመሪያ ስሜቱን ጠይቀው ምን ይመስላል? ስሜት በጣም ደስ ይላል እና ስሜት ያው መቆጣጠር አልቻልኩኝም። ረቢቅ ማለት ቃል በተግባር ማለት ነው። ቀጣይ ማንም ትገጥም ይመስላል? ቀጣይ አሁን ዱሬሳ እያፈላ ነው እሱ በሌላ ጊዜ እንጠራዋለን። ሌላ ኢንተርናሽናል ውድድር እፈልጋለሁ። አሁን ሌላ ኢንተርናሽናል። በመጨረሻ ማመስገን ትፈልገው አካል አለ? ኢቲኤፍሲን በሙሉ እጅግ አድርጌ አመሰግናለሁ። አልহামዱሊላህ ረቢል ዓለሚን። ቴንክ ዩ። እችና ምችና ተሸንፋለች። ጎልዱንም አልወሰደችው። በአብርሃምና በታይሰን መካከል የነበረው የ63.5 ኬጂ የቦክስ ጨዋታ በአብርሃም አሸናፊነት ተጠናቋል። ጨዋታው በጣም ጸዴ ነበር። አምስቱንም ዙር በሚገርም ኤነርጂ ነበር የተጫወቱ። ጭራሽ ፊታቸውን ሳይሸፍኑ በመጫወት የስነ ልቦና ጨዋታም እያደረጉ ነበር። በአጠቃላይ ጸዴ ጨዋታ ነበር። ነገር ግን አብርሃም በጨዋታው በጣም ጥሩ ነበር። ሲኒየርነቱንም በሚገባ አስመስክሯል። ከጨዋታው በኋላም እንግዲህ አብርሽ እኔ በስራ ብቻ ነው የማወራው በማለት ከጨዋታ በፊት ለነበረው የታይሰን ወሬ ምላሹን ሰጥቷል። ሲኒየር ነኝ ብላል፣ እችላለሁ ብላል። ንኮት ካላረከኝ ይደብረኛል እያልኩ ነው። በአንደኛው ዙር ንኮት ካላረክ አንተ አትችልም። ወሳብ ከበርተሜዎስ ጋር ነው የምንገኘው ማለት ነው። የፋይቱን ምሽት እንዴት አየው? በጣም የሚገርም ፋይት ናይት፣ እግዚአብሔርን በጣም የሚገርም የረቢቅን ኖካውት እንዴት አየው? እዚህ ጋር ኩራታችን ያውና እያየኝ ና እዚህ ረቢቅ ና በእናትህ አኮርተዋል። ሁላችንም ነው ያኮራን። ማርያም እንደዚህ አይነት ተፋላሚ የለም። እስከዛ ታዲያስ የዓለም ሻምፒዮን ነው ባይዘው ጥቁሩ ሰውዬ ጨለማውን እንዴት አልፈራም? ግን ያበሩኝ ነበር። ጀግና ነው። ጨለማውን ተጋፍቶ በመጀመሪያው ነው ታለው። የሱ ፋይት የተመቸ ምሽቱን አበራው። አበራው። የአብርሃም ዓለምና የታይሰንስ ጌም የነሱ ራሱ ሌላ ታሪክ። ዋው ሌላ ታሪክ። በደም አይያየው ነበር። ቀጣይ ደግሞ አሁን የኤምኤምኤ ፋይት ሊጀምር ነው። ቦክስም ሞይታይም ጨርሰናል። ከንቃተ ህሊናና ሮቤል ማን ያሸንፋል? መገመት ያቀታል፣ ግን ላይክ ንቃተ ህሊና ይመስለኛል። ከጆኒና ሰዶ I always ask God, but He gave me always more than what I ask. Alhamdulillah. Alhamdulillah. La hawla wa la quwwata illa billah. Allahu Akbar. Alhamdulillah. So subhanahu wa ta'ala, alhamdulillah. God give me everything. Good or bad, always I will say alhamdulillah. Thank you God.
I want to say thank you for God. God is number one. Other things is nothing. Alhamdulillah. Alhamdulillah. ስስብልት ፍለጋ ነው መሰለኝ አንተ እንዳያሳስቱ ከዓላማ እንዳያሳስቱ